አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኑረዲን ቲዩብ ተከታታዮች እንዴት ናችሁ? በተደጋጋሚዎች ቪዲዮ እየመጣን ነው። ዛሬ ደግሞ እነዚህ በፎቶ የምታያቸውን ኮንፈርቶች እያነጠፍን ከነው በታቸው የምናሳያችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም። እሺ ከዚህ ከመጀመሪያው ስንጀምር ይሄ ባለፈው ካሳያችሁ ቪዲዮ ላይ ከውስጥ ባለጥጥ ኳሊቲ ያልኳችሁ ጋር ነች። ዋጋዋ ጨመር የሚያደርገው ማለት ነው። ከሌሎቹ ኮምፎርቶች ለየት የሚያደርጋት ከውስጥ ባለጥጥ መሆኗ ብቻ ነው። ሌላ ልዩነት ብዙ የለውም እና ትንሽ ዲዛይኑ ለየት ያደርጋታል። ዋጋዋም የ500 ብር ልዩነት አላት ከሌሎቹ ኮምፎርቶች። የአንሶላዋ ነው። በጣም ነው የሚያምረው። እኔ አላቅም፣ በጣም ነው የወደድኩት። ካሉት ኮንፈርቶች ሁሉ ይሄ የኔ አሪፍ የሚለው ነው። ከለሩን ነው በጣም የወደድኩት እና ከውስጥ ባለጥጥ ነው። የሆነ ስተኙ እንትን የሆነ ምቾት አለው። በጣም ልስላሴ እንትን ስላለው ከምንም በላይ ከለሩ እኔ የምወደው አይነት ከለር ነው፣ በእኔ ምርጫ ማለት ነው። እናንተ በየራሳችሁ ያው ሁሉም ሰው የራሱ ፍላጎት ይለያያል። ይሄ በቃ የኔ ምርጥ የምለው ከለር ምርጫ ነው። በጣም ወድጃት ነው እኔ ራሱ ስገዛት እዛ የገዛዋት። የሆነ ደስ የሚል የማይረብሽ እንደምታዩት ዲዛይኑ ራሱ የሆነ ኮተት ያልበዛበት በራሱ ከለር ዲዛይን የተደረገ የሆኑ አበባዎች ነገር ነው። በጣም ያምራል። ውስጡ እንደምታዩት ይህን ይመስላል። ብቻ በአጠቃላይ ሌላኛውን ላሳያችሁና እንትን እንላለን። የዚህ ዋጋው በውስጥ አናግሩኝ። ይህንን የምትፈልጉት ካላችሁ በውስጥ አናግሩኝ። እንዳልኳችሁ ይሄ ከሌሎቹ ኮንፈርቶች ትንሽ ለየት ይላል። በዲዛይንም በከለርም ሀታ ምርት ራሱ አይገናኝም። ዋጋቸውም ወደድ ይላል። እነዚህ ብዙ አይነት አሉ፣ ዋጋቸው ቀነስ የሚያደርጉ ማለት ነው። ቢያንስ በሶስት አይነት ደረጃዎች አሉ። ይሄ ቁጥር አንድ የምንለው አሪፍ የምንለው እቃ ነው። ይሄ ለየት ይላል። ከለር ብዙ የላትም፣ ይቻልቃለች። የቀረችው አንድ ፍሬ ብቻ ናት በዚህ ማለት ነው። በሁለተኛ ደረጃ በምለው ኮንፈርት ብዛት አለ እና አስመርጣችኋለሁ። ይሄን እናስገባውና ከዚህ በኋላ ያሉት ኮንፈርቶች ደረጃ ቁጥር 2 የምንላቸው ኮንፈርቶች ናቸው። እና እስኪ እነሱን ደግሞ እንደዚሁ ይሄን ልክ እንዳደረግነው እያነጠፍን አልጋ ላይ ምን ይመስላል የሚለውን ምናየው ይሆናል። ለካሜራው በጣም ይቅርታ እንትን አለ፣ የሆነ የቀረስኩበት ቦታ ብርሃኑና ላይቱ የሆነ አሪፍ አይደለም እና ቪዲዮ ብዙም ጥራት የለውም። ለዛ ይቅርታ እንጠይቃለን። የካሜራ ሙያችን እያደገ ሲመጣ የምናስተካክል ይሆናል። ለዛሬው ይቅርታ እንጠይቃለን። እና ይሄ አሁን የምታዩት ኮንፈርት ደግሞ ተራ ቁጥር 3 ነው ማለት ሁለተኛውም አይደለም። ከለሩ ያምራል፣ ግን በጥራትና በደረጃ ይሄ ሶስተኛ ነው። ቀጣይ የሚመጡ 3 ኮንፈርቶች ምናምን አሉ ማሳያችሁ። እነዛ ሁለተኛ ናቸው። አሁን ከዚህ በፊት ያያችሁት አንደኛ ያልኳችሁ ኮንፈርት ነው። ይሄ ሁለተኛው ነው። ሶስተኛው ሶሪ፣ ይሄ ሶስተኛው ኮንፈርት ነው። ዋጋውም እንደዛው ቅናሽ አለው። ካለር ዲዛይን ግን በጣም የተመቸኝ የሆነ መብረቅ ነው። ለመግለጽ ይከብዳል፣ ብዙ እውቀት የለኝም። ብቻ እንደምታዩት አይነት ዲዛይን ነው ያለው። የሆነ ብልጭልጭ ነገር አለው ከላይ ዲዛይኑ በጎልድ ከለር። ያው ከኔ መለፍለፍ በላይ አይናችሁ ይናገራል፣ አይን ይናገራልና እንደምታዩት ነው። ይሄ ዋጋው ከመጀመሪያ ካሳየዋችሁም ሁለተኛ ደረጃ ካልኳቸውም ይቀንሳል። ምክንያቱም የእቃው ሁኔታ ይወስነዋል እና የዋጋውንም ሁኔታ። ይህንንም የምትፈልጉት ካላችሁ ስልክ ቁጥሬን ከስራ አስቀምጥላችኋለሁ፣ አናግሩኝ። በቴሌግራም በዋትሳፕ ታገኙኛላችሁ። ወሎ ውስጥ የፈለጋችሁት ሀገር ላክልን በሉኝ፣ አደርስላችኋለሁ። እሺ እነዚህ ደግሞ ይሄ ብረት ከለር ነው የሚባለው በአበባ ዲዛይን። ይሄ ሁለተኛ ደረጃ ያልኳችሁ ናቸው።
ከአሁን በኋላ የሚወጡት ኮንፈርቶች በሁለተኛ ደረጃ ላይ የተቀመጡት ናቸው። ዋጋቸው መጀመሪያ ካያችሁት ኮንፈርት በሁለተኛ ደረጃ ላይ የሚቀመጡት ናቸው። ልዩ ምስጢራቸውን ማወቅ ከፈለጋችሁ በውስጥ አናግሩኝ። ዋጋ ምናምን የሚባሉ ማለት ነው። ልክ በአንሶላ ይሄንን ይመስላል። አንሶላው ይሄ በነገራችን ላይ አልጋ ላይ አይደለም። ኢማጂን ማሰብ ያለባችሁ አልጋ ላይ ሲሆን ደግሞ ምን ይመስላል የሚለውን ነው። ይሄ ዝም ብዬ ፍራሽ አድርጌበት ፍራሽ ላይ ነው እየቀረጽኩ ያለሁት። አንሶላዎቹ አልጋ ውስጥ ምናምን እንደዚህ ተጠቅጥቀው ሲታዩ በጣም ያምራሉ። እና ይሄ በብረት ከለር እና ከስር በእርሳስ ከለር ይሄንን ይመስላል በአበባ ዲዛይን። ሰው እንደ ምርጫው ነው። እንደዚህ አይነት ዲዛይን እና ከለር የሚወዱ ሰዎች ካላችሁ እችንም ጀባ ብለናቸዋል። እችን ደግሞ አጠፍ እናድርጋትና ከቦታው ላይ አስነስተናት ሌላ ኮንፈርት እንደዚሁ አንጥፈን የምናሳያችሁ ይሆናል። በነገራችን ላይ በጣም ለስላሴ ያላቸው እኔ ከምንም የተመቸኝ የሆነ ስትተኙ እንዴት ነው እናት ሽሩሩ ብላ እንደምታስተኛው እንቅልፍ የሚያስወስዱ ነው የሚመስለው ለስላሴያቸው እና ምቾት በጣም አላቸው። በዚህ በሁለተኛ ደረጃ ኮንፈርት ይህ አንዱ ከለር ነው። ሌላ አይነት ደግሞ በሌላ አይነት ኮንፈርት በሌላ አይነት ዲዛይን እና በሌላ አይነት ከለር አለ። ይህንን እናንሳና ወደ ቦታ ወስደን ማሳያችሁ ይሆናል። ሶስተኛው ይሄ ነው። ሌላኛው ከለር ማለት ነው። በሁለተኛ ጥራቱ በሁለተኛ ደረጃ ሌላ አይነት ከለር አንሶላው ይሄንን ይመስላል ከትራስ ልብሱ ጋር። ኮንፈርቱ ደግሞ ከላይ ሲነጠፍ ይሄንን ይመስላል። ይሄ ቡኒ ከለር ነው በአበባ ዲዛይን በጣም ነው የሚያምረው። የዚህ አይነት ከለር ነው ይወዳሉ። የሆነ ቦግ ያላል እና ደስ ይለኛል። እንደዚህ ጨለም ያለ ነገር እንደኔ ምርጫችሁ ተመሳሳይ የሆናችሁ ሰዎች ካላችሁ ይሄ ለእናንተ ነው። ተመልከቱት እንዴት እንደሚያምር። ወይ ቤት ውስጥ ከቀለም ጋር ሆኖ አልጋ ላይ ሲሆን አስቡት። ኢማጂን ይሄ ትራስ እና በፍራሽ ከብቤ ነው ላይት ራሱ ብርሃን እንዳይረብሸኝ ውጭ ላይ ስለሆነ የቀረጽኩት የኮንፈርቱን ውበት አውጥቶ ያሳይም። አንደኛ መቀርጽበት ስልኬም ደከም ያለ ነው። እስኪ ወደፊት ሀብት ከመጣ አሪፍ ስልክ እንገዛና አሪፍ ቪዲዮ ምንሰራ ይሆናል። ለአሁኑ ግን በዚሁ እንስራበትና ብቻ ምልላችሁ ፈልጌ ነው የኮንፈርቱን ውበትና ጥራት ወላሂ ነው የምላችሁ። እኔ ባሰብኩት ደረጃ ቪዲዮ ላይ አያምርም። እኔ ከካሜራው ጥራት ይሁን ምናምን አላቅም። ብቻ እስኪ ቤት ውስጥ አሪፍ አድርገን ለመቅረጽ እሞክራለሁኝ ወደፊት ቀጣይ የሚመጡትን። ሌላኛው ደግሞ በዚህ አይነት ከለር ነው። ይሄም ተራ ቁጥር 2 ጥራት ያለው ኮንፈርት ነው። ከለሩ እንደዚህ በስላይድ በመስመር ከለር ዲዛይን የሚመቻችሁ ካላችሁ ይሄ እናንተ ኮንፈርት ነው ማለት ነው። ካንሶላው ጋር ይሄን ይመስላል። ከላይ ኮንፈርቱ ሲደረብበት ደግሞ እስኪ ይሄን ምን ይመስላል የሚለውን አብረን እናያለን። እንደዚህ ነው። እንደዚህ አይነት ዲዛይን እና እንደዚህ አይነት ከለር የሚመቻችሁ ሰዎች ካላችሁ ይሄንን ለእናንተ ይሁን ብለናል። ስልክ ቁጥሬን ከስር ወስዳችሁ አናግሩኝ። ሌላ አይነት የምትፈልጉት እቃ በቅርቡ ኢንሻአላህ ሞኬት ምንጣፍ ማለት ነው። የትልቁ ምንጣፍ ሞኬት ምንጣፍ ከአረቢያን መጅሊስ ጋር ይዤላችሁ እመጣለሁ። በሰፊው በተለያዩ የቤት ማስዋቢያ እቃዎች እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።